አንተ ችግር አለብህ ከኔ ለምን እንደዚህ የምትለው? አንቺ ነሽ ችግር አለብሽ። አይ ለምን ዳውን ሰው ፊት እንደዚህ የምትሆነው? አንቺ እኮ ነሽ you're the one shout out እያረግሻለሽ። አይ seriously ችግር ካለብህ ከኔ ጋር ወይ እናውራ። ምንም ችግር የለብኝም። አንቺ ችግር አይ ወተን እናውራ። እዚህ እናውራ። እንዴት ነው? ሰሞታ ዳይሱ እኛ ቤተክርስቲያን ሰው ሲጀምር ይኸውልሽ እንዴት አርክች ባቅማቁ ከልጅነት ነበር የምንጣመረው። Guys, hello people, እንዴት ናችሁ? we're psycho couples Sam and Liha. ስለጠፋን እስከ ዛሬ በጣም ይቅርታ እየጠየቅን ከዚህ በኋላ በአዲስ ፕሮግራም መተናል። ፕሮግራማችንም የካፕሎች ቻሌንጅ የሚል ነው የሚሆነው ዛሬ ቻሌንጅ አስበሚል እና ሁለት እንግዶች አሉን። ሁለት ማለት ካፕሎች አሉ። ማናቸው? አዲስ ኦፕና ፍሪኪ ቤ በዳንሳቸው በደንብ እናውቃቸዋለን። ሁሉንም ታውቃቸዋለች። እና ዛሬ ክብር እንግዶቻችን የሚሆኑት እነሱ ናቸው። አሪፍ ቆይታ እንደሚኖረን አንጠራጠርም። ከበድ ያሉ ጥያቄዎችን አዘጋጅተናል። ይሄንን ዝግጅት እንድናዘጋጅ የረዳን ዮሜር ሆቴል ሲሆን ዮሜር ሆቴል በጣም እናመሰግናለን። ፕላስ ቱ ዛት ይሄንን ውድድር ላሸነፈ ሰው የስፓና የስዊሚንግ ፑል ሰርቪስ በነፃ እንድናገኝ እድሉን አመቻችቶልናል። እናመሰግናለን ድጋሜ። በእርግጠኝነት ደግሞ እኛ ነን የምናሸንፈው ብለን እናስባለን። ነን obviously I'm sure። ያው እንግዲህ ከተሸነፉም ደግሞ ከበድ ያለ ዴር ይኖረዋል። stay with us። አዲስ ፕሮግራማችን ሲሆን ይህም ፕሮግራማችን ቻሌንጅ ይላል። ሶ ካፕሎች ቻሌንጅ ያደርጉናል ማለት ነው። እኛ ምን እናደርጋቸዋለን? Exactly. Yes. So ያሸነፈ ሰው this style language baby shoe. Exactly. by the way ገብቶኛል እኔ እነግርሃለሁ። ምን አልገባሽ? All right. እሺ like የጌሙን ሩል አንዴ ልንገራችሁ። ጌሙ like 5 ጥያቄዎች እኛም እናዘጋጃለን እነሱም ያዘጋጃሉ። then እነዛን 5 ጥያቄዎች እያነሳን የጠየቁንን ጥያቄዎች አንድ አይነት መልስ ከሰጠን 1 ፖይንት ይያዝልናል። የተለያየ መልስ ከሰጠን ፖይንት ሉዝ እናደርጋለን ማለት ነው። ሶ ያሸነፈ ሰው ዮሜር ሆቴል ላይ የስፓና የስዊሚንግ ፑል ሰርቪስ ያገኛል። የተሸነፈ ሰው ደግሞ እናሸንፋለን። እሺ የሚሸነፍ ሰው ደግሞ ዴር ይታዘዛል። ያንን ዴር ኮምፕሊት ማድረግ ይኖርባቸዋል ማለት ነው። ሶ ያልተግባባነው ነገር አለ? በደንብ ተግባብተናል። ወይኔ ጉዴ ቤቢ ኦልራይት ተላል ማለት ነው። ሌትስ ስታርት። እሺ ጀምሩ። ማለት የምታነሱታውን ከዚህ ላይ ነው። ሌዲስ ፈርስት። እሷ ጋፍቶሻል ባይዘው በጣም በቃ ያዝ ስክሪፕቱና ወረቀት ስጩ። የሱሪ ሳይዝ ስንት ነው? መታየት አይቻልም። በቃ የሱሪ ሳይዝ ስንት ነው? ሳይድ ላንጉዌጅ አላችሁ? የእሷን አንቺም የእሱን ነው እንጂ የእሷን ብቻ ነሳችሁ ጥያቄ። የእሷን አንድ አይነት መሆን አለባችሁ። ጻፊ መቼም ታውቀዋለህ። ጻፊ አንቺ አንድ አይነት ካልሆነ እሱ ጽፏል። አንቺም ጻፊ። በቃ ተበላችሁ። እሺ ኦልራይት። እሺ አሁን ላይክ ይገነ አንተ መጀመሪያ ሳይ ኦ ማይ ጋድ ችግር ነው ማለት ነው። 27 ተበልታችሁ። You gonna eat this man. እስኪ እንጂ ያርጉ በደንብ በእናትሽ። የመጀመሪያ ቀን ስንት ሰዓት ተገናኛችሁ? ምን ለብሳችሁ? ቀለል አድርጓለች ግን እያየችው ነው። እኔ አውቃለሁ ግን ማን ነው ምንድነው ማለት አንቺ እንዴት ነው እኮ ለማለት አንቺ ለብሳችሁ ብዙ አትታዩ። መታየት ያስፈልጋል። መጀመሪያ ስትገናኙ አስታውሳለሁ። ስንት ሰዓት ነው አንደኛ የተገናኛችሁት? ልብስ የመጀመሪያ ሰዓት ዴታችንን የመጀመሪያ ቀን ምን ልብሱን ሙሉ ልብሱን ነው ጫማ ፈልገው እኮ የሷን ነው። አንድ ጥያቄ ነው መጠየቅ የሚችል የሷን እሷ ብታነሳው ያንተ እሱ ጻፍ እሱ እኔ ጻፍ ነው ኖ በቃ ስለዚህ አንቺ ይመልስ እሱ እሷ ነው ማለት አለብኝ። ችግር የለውም ቤቢ ሹ ዩ ኖ ሳይለብስ ቆይ ጻፍ ምን ነው አይ ለምን ታውቃላችሁ? ምንም በቃ አሁን ታይመር ስለአወራ ስለሱ አይመስልም አውርተናል። ሰዓቱን ሰዓቱን ለራሱ አንችልም። በጣም አርፍደ ስለነበር ከአጥቢያ ቡና ኧረ እዩ እየሰጠችው
እሺ ቦታውን ሜንሽን ማድረግ አለብን? ኖ ልብስ ነው የሚለው። ልብስ ቦታ የለም እንዴ? አንድ ጥያቄ እኮ ነው። ማን ወይ ሰዓት ወይ ልብስ ብቻ ነበር የነበረበት። አሁን እኔ ቁጥሯን ስጽፍ 2 እና 7 እንደምታዩ ዝርዝሬ ነው። እሺ ደቂቃችን እየሄደ ስለሆነ አሁን ምን ጥያቄውን አስረዳለን። በደንብ እየሄደ ነው ግን ሰዓትና ልብስ ጸጉር ስታይል ራሱ ሳይቀር የእሷን ነው የኔ ማለት እዚህ ጋር መከለል አለበት። ይወዝሌት 10 ሰከንድ ነው የቀረው። አሃ በቃ ጨረስኩ። የተገናኘንበት ሰዓት 9 ሰዓት። ኦ ማይ ጋድ 9 ሰዓት ነው የተገናኘነው። እሺ የለበሰችው ቶፕ እና ሱሪ እኔ ሜንሽን አድርጌያለሁ እኮ ነው። ቦይፍሬንድ ሱሪና ቀይ በጥቁር ሹራብ። ቀይ እኔ ያረለም ልብስ እኮ ከለሩን ነው ያልናችሁ። ከለሩ ነው የሚከብደው እንጂ ሰዓትና ልብስ እሱ ክሮፕ ነው ያለው። እሷ ክሮፕ በቦይፍሬንድ ሱሪ ነው የለበስኩት። ክሮፕ አይደለም ያ ቀይ ዩ ስቱፒድ ቀለቼ ነው ብዬሽ ድንጋይ ብላ ሲያስጠላ። ስለዚህ ምንም አላገኘንም። አይ አይደል ያንዳንዴ የቅርብ ፎቶ ልኬልሃለሁ። ይሄ ቀን መቼ ነው ብዬ ላኩልህ። እዛው ማይ ጋር በጣም እኮ ቪዲዮ ያዘሽ ጊዜ ነው ብለህ ቶፕ አይደለ ያረግሽው ነበር ነው ሹራብ። እሺ አሁን ማን ልብላ። እሺ አሁን እናንተ ተራ ነው ስፒከራ። ወይኔ ቤቢሹ በቃ እንቺል። እሺ ግን እንዴት ነው? አይ this is not normal። ለምን ትረሳዋለህ? የትኛው ነው የምናነሳው? ምን ለማለት ፈልገሽ ነው? ለምን ለምን ደሞ አታስታውሰው ማለት በቅርቡ ልኬልሃለሁ። አንዴ ለምን ደሞ አታስታውሰው? አሳየሽኝ እንጂ አላክሽልኝም። ሲጀምር አሳየሽኝ እንጂ ቴሌግራም ላይ ያላኩልህም ፎቶ መቼ ነው ምናምን ብለሽ? አዎ ይሄ ቀን መቼ ነው ስልህ መቼ ነው? እሺ አሁን አትጨቃጨቅ ነው ወይ? ለምን እንደሱ የምትለው? በቃ እንጨቀጭቅኝ አልፈልግም። ለምን እንጨቀጭቅኝ አልፈልግም የምትለው? አንተ ችግር አለብህ ከኔ ጋር? ለምን እንደዚህ የምትለው? አንቺ ነሽ ችግር አለብሽ። አይ ለምን ዳውን ሰው ፊት እንደዚህ የምትሆነው? አንቺ እኮ ነሽ you're the one shower out እያረግሻለሽ። አይ seriously ችግር ካለብህ ከኔ ጋር ወይ እናውራ። ምንም ችግር የለብኝም። አንቺ ችግር አይ ወተን እናውራ። እዚህ እናውራ። እንዴት እናውራ? ከሬት ሲያስጠላ። አሁን እኮ ተነስተን ልንጣላ ነበር። ፕራንክ ፓርቱ ነበር ግን እናንተ አትሆኑ ነገር ያለው እኮ ነው ታሏል እኮ ሰበብ ፈጥረን እንደምንጣላ። እሺ ቀጥል። የእናንተ ተራ አስደንግጣችሁ። እኔ እኮ እየቀለልኩ ለማስቀኝ እንደዚህ እንዴራን ይላል ደቀል እየዋኘን ነው አይነት ነገር። እሺ ቀጥል። አይ ነው ይቃጠም ግን ጀግኖች። እሺ ከዚህ በኋላ የሳትንላችሁ ጥያቄው ለዛ ነው። እሺ ለማንኛውም ዳይ ሲማን አይደለም ፊልም በላ ነው መሰለኝ። እሺ አንዴ ቶሎ አውራውና መተይቴ ሳልታይ ታሪክ ይከብደኛል። ሰላም አይታችሁም ምን ይላል? የተወለድኩበት ቀን ማለት ቀንና ሰዓት ነው የሚለው። ከሰኞ እስከ እሑድ ባለበትና ሰዓቷን የሚለው ያው ቀን ማለት አንድ ጥያቄ ነው አላችሁ ቅድም እና እናንተ ሰዓትና አለባበስ ጠይቃችሁ ነው የለ ቀንና ሰዓቱ አሁን ጻፍ አስጀምረው ታይም ቀን ማለት እጅ ላይ አንድ ሳይን ሰጥቷታል። ፌል ኧረ በጭራሽ እየተቀለልኩት ነው። እሺ አንድ የሚል ቁጥር ከሆነ they are wrong ማለት ነው። ያንተ ነው። እሺ አሁን ቀኑንና ቀኑ ሰዓቱን ኤግዛክትሊ የተወለደበት ሰዓትና ቀኑ ማለት ሰኞ ወይ ማክሰኞ ምናምን ከሰኞ እስከ ማክሰኞ ባለው እስከ ማክሰኞ ላይ ነገረችው ማለት ነው። ነግስ ፌላሪቲ ይኸውልህ እሷ እኮ እኮ እኔ እኮ ነው እኮ ቀኑ የእሷ ስለሆነች ምኑን አውቀው ካላወቀችውም እንኳን ተነግረኝም ብዬ የሆነ ሊሚት ሳታስበው ደግሞ ልክ ሆነች። የመጀመሪያው ጥያቄ የነበረው ቋረት ሞክር ከቴን ያዝኳቸው ለምን ልንገርሽ እንዲህ ላታል ማለት ነው። እየተቀለለው እንዲህ ላታል ማለት ነው። አንድ ሰዓት ልክ ብለህ ካየህ ሁለት አደረገላት ማለት ነው። ሰዓቱ
we're gonna give you a chance በቃ እሺ አሁን ቻንሱን ስጡ ነው ድሉን ስጡ አላለቀም እንዴ እኮ አትንቀጥቀጥ አትጻፍ ለተነጋገርን አልቋል ሰዓት አሳይ መጀመሪያ አሳይ እስኪ ሰኞ ሰኞ 11 ሰዓት አሳይ ነው ወይ ተጨርስበት ሰኞ 11 ሰዓት አሳይ ከሰኞ ምንም ማክሰኞ ነው ያልኩት አንድ ሰዓት ራሱን ጻፍ ኦልራይት እሺ ለማንኛውም አንድ ፖይንት ሉዝ አድርገናል so next question አስኪፕ ውስጥ ምንድነው የገላኔን ገረጋት ማን ነው የፍቅር ጥያቄ መጀመሪያ ያቀረበው እኛ ግን አንተ ነው ጨርሻለሁ እንዴ ለነገሩ ጽፏል ማን ነው የሚለው ሊሃ እኔ ነው እንዴ ሊሃ ማለት አለ እኔ all right we gonna eat finally ተላለ ወይ አቀለል ነው በጣም በደንብ ተዘጋጅ ልክ እንዳነበብሽው እኛ አይታችሁናል መጻፍ ተሉ በቃሽ አይኔ እኮ ያሳቁኝ እኛ በጣም ቀላል ነው ለዛ አዎ ተዘጋጃችሁ ጭንቅላት የሚጠይቅ ጥያቄ ምን ነው ኪሽ አላቅም አይቻልም ይባል መሰለኝ ጥያቄ ድጋሚ ነው ድጋሚ ነው እሺ ነገ የምትሞቱበት ቀን ቢሆን ከቤስት ፍሬንዳችሁ ከማጋ የምትሆኑት ነኝ ሁካፕ ታረጋለህ ግዴታ ነው አንተ ልትሞት ነው እሷ ካንተ ጓደኞች ካንዱ ጋር ሁካፕ ማድረግ አለባት አንተን ለማዳን ስለዚህ አንድ ጓደኛህን ሁካፕ ታረጋለች ማን እንደሆነ ጽፋለህ ማን እንደሆነ ጻፊ አንቺ በቃ ጻፊ አንቺ ሊሞት ከሆነ ሁካፕ ታረጋለች በዚህ ጥያቄ እንዳናጣላችሁ ብቻ አይጣሉም እንዴ ጌም እኮ እንደጣላት አለባችሁ ትላለች ከባድ ነው ጻፍ አልቋል ኧረ አልቻልንም you guys fail ማለት የማን አይ ግን ጓደኛ ስሙ ጠፋብኝ ከሞት አዳንሹ አንቺ እስኪ እኛ ግን ስንመልስ እናዚህ ተሙት በጣም ፈጣን እንደናንተ ማንዛዛት የለም ጽፋለህ የወገቡ ቁጥር ስንት ነው የሱሪ ሳይዙ ማለት ነው ያ ኦኬ ልናገር ነበር አንተ እስኪ የኔ ነው እናንተ ጥያቄ ቢሆን የወገቡ የካልሲው ያንገቱ ምናምን ብላል 34 ስልክ ቁጥራችን አሪፍ እየሄድን ነው ያ መሰለኝ እኔ ጨረስና ቀጥሉ ነሳል አንዴ ደግምልሃለሁ ህጉን ወዲያው ስክሪፕቱን ይዘጣል አንቺ ጻፊሽ ወዲያው ጥያቄው እንዳነበበላ አዎ ከዛ ጽፋል ታዲያ አሪፍ ነው ነገር አናልፍም ተመችሽ በጣም አናልፍም ብላችሁ ያሰባችሁት ነገር ነገር ማለት ከባድ ነገር ህይወታችሁ ላይ ተፈጥሮ አናልፈውም ብላችሁ ያሰባችሁት ነገር ግን ያለፋችሁ ከባዱ ማለት ነው የለም ማለት አይቻልም ምክንያቱም አለ የሰው ልጅ ነው ጻፍ ስጩ ክብርቶና ሰጠችኝ ቆይ እንዳትይዙ አይናችሁን ነው የሚታያዩት ማን በስማ አልቻልኳችሁም በጣም ጀምሯል ሰከንድ ጀምሩ 20 ሰከንድ አላችሁ ጀምሯል አትዩ stop በስማ babe you gonna watch her I'm gonna watch her እሺ babe ራሱ አበላልሽ ተመች ደቂቃውን እየነገርካቸው እሺ ነገራቸው ስንት ሰከንድ እንዳላቸው በጣም ቆይ ጀምሩ አትታዩ ከፈር if time is up you fucked up ቆይ 5 ሰከንድ ስጣችሁ አልቋል እያየሽ ነው ጻፈችው ማለት ነው ምን ወረቀታ ይጣቀጣይ ነው time is up የለም የሚባል ህግ የለም ዊቶጅ እንዴ ከሌለ ሳይሆን እንደዛ ላይፍ ላይ ማለት ነው ኖ አንድ ነገር ልንገር ታሰባል እንዴት ነው አናልፈውም ብለን ማታስበው ነገር ያልተፈጠረበት ሁሌ የመጀመሪያውን ፋይት ሁላ ማለት ነው ብሬክ አፕ ልታረግ ስትል በቃ ወይኔ ተለያየው ልትል ትችላለህ so you have to mention that ገባ ላይፍ ላይ ያለሽ ያዝንደባቸውንማ ጽፈዋለሁ አንቺም ጻፊ በቃ የመሰለሽን ጻፊ አለቀ እኮ ካቅማችን በላይ ያስበሉ አናውቅም
የሚባል ነገር አለ። አንድ ጥያቄ አይ ብሉ ማናስበውን ነገር ነው ያሰብኩ። በቃ ብሉ ጓደኛ ጋር ምናምን እኛ የቤተክርስቲያን ሰው ሲጀምር ይኸውልሽ እኛ የምን ሰዎች ነን? ኦ ማይ ጋድ ምንድን ነው ይሄ? የትኛው ነው? በሁለት እኔ እኮ አንድ ጥያቄ ያስመስለው ሁለት ጥያቄ ሰጥና ተቀዳ እንትን ያለችው ምንድን ይሄ ነው? የምጠላላት ስለዚህ አሁን እኔ የምጠላላት ማለት ነው ከሷ ላይ የምጠላው ሶስት ባህሪ ይዘርዘር ተቀደጉት ሁሉማ ተነጋግረዋል። መጀመሪያ ስማ ሲያጠው ነው ቆይ ዝም በሉ ሀሳብ እየሰረቃችሁ ነው። እኔ የምልሽ ማዘርሽ ግን ሰላም ነሽ? ደህና ነች እግዚአብሔር ይመስገን። ሁለት ነው ሶስት አላላችሁ። ሶስት አይደል የምጠሉት ባህሪ ብቻ ነው የሚል ሶስት ይላል ጋር አልተደረገም። በደንብ እኔ ጽሁፍ ባይዘው ታውቁታላችሁ። ሶስት ኧረ ስፔሊንግ ጠፋብኝ። እሺ ንገሩኝ። አለቀ ወይስ ጀምራለሁ? yes አንድም ከጎደለ አይ እንደዛ የሚባል ነገር ነው። ባይዘው ማለት ጥያቄውን ዙም አድርገህ ማየት ትችላለህ። የሚለው የምጠላላት ጸባይ ነው። ሶስት አባ ሶስት ያሉት አሁን ያመጡት አሁን ነው እንደዚህ መዘርዘር እንዳለው አላወቅንም ነበር። ሶ የመጀመሪያ የምጠላውን ጸባይዋን ልጥቀስ። ቶሎ የምታቆርጠው ነገር በትንሽ ትልቅ ነገር ቀጥል። ሁለተኛ ቀጥል። ያ መጀመሪያ ልክ አይደለም። አንተ ስፔሊንግ ልክ ነኝ። ማጎርፋውን ስፔሊንግ ልክ አይደለም። ይሄንን ተናግሬያለሁ። ጠፍቶብኝ ነው ያልኩት። ኢንሴኪሪቲ ይሄ ኢንሴኪሪቲ ጀምሬያለሁ። ቀጣይ አስበርቱ ሶስተኛ ነው እሱ። እሺ ሁለተኛው ጥፍሯ የምበላው ነገር ቴንክስ አለ። ጥፍሬ የምበላው ኢንሴኪሪቲ ማለት ነው። እኔ ብዬሃለሁ እኮ ኪሻይ። እሺ እኔ ነኝ አንድ የቀረ አንድ ሻ እኔ ነኝ አንድ ነው የመለሱት። የመጀመሪያው መልሶኛ ነው እያዋኙት ነው ምናምን ብለው ማለት ዲም ባይስ ባይናት ሲኒ ፍቅር እሺ የመጀመሪያ ኤክስ ነኝ የእሷ የመጀመሪያ ኤክስ ኔም ሆነ ይኸውልህ ትጽፍ አትተያዩ። በቃ አልገባኝም። ኤክስ የእሷ የመጀመሪያ ኤክሷ ስም ጻፍ ቶሎ በል ስጩ እስኪ ምን ቦጣኝ ማቀው ልክ አይደለም ነው። ለምን አታውቀውም? ማናወራው ነገር ስለ ድሮ ታሪካችን ነው። ብዙ ነገር ልንገርህ ስለ እሷ ህይወት የድሮ በተለይ በኤክስ ጉዳይ ማናወራው የኛ እንትናችን። ስለዚህ ከእሷ ጋር የነበሩ ሰዎችን አታውቅም? አላውቅም። ምን ቦጣኝ። ስለዚህ you gonna write it እሱም ያሰበውን ይጽፋል። አንቺ ግን ሆነ ሉዛ የለም አላውቅም ካሉ አለማወቃችን እናንተ ካፕል ናችሁ። እንዴት አድርግቼ ባቅማቁ ከልጅነት ነበር የምንጣመረው። ቤቢ ለመጀመሪያ ጊዜ ቮሚት ያደረገችው መች እንደሆነ አውቃለሁ። እና ማወቅ አለብህ ያን ያህል ሰው you guys fail እኛ እንደነገር nobody can challenge us guys እያያችሁ ነው አፋን ማንም ሰው ቻሌንጅ ላይ ያደረገን አይችልም። ስለዛ መጭ አሁን እንዋኝ እነሱ ፊት ወይስ ጥያቄ we're back አንድ ላይ ነው የምትኖሩት አይደል? ኖ እናንተ ስንት አመት ሆነን አላችሁ? አንድ አመት ከዘጠኝ ወር። እኛ 4 አመት እንዴ ብዙ ቆይታችኋል። አንድ አመት ከዘጠኝ ወራችሁ ነው። በአንድ አመት ከዘጠኝ ወራችሁ ስንት ነገር ተለብልባችኋል። ዛሬ it's your turn girl። ይሄኛው ነው የመጨረሻ ከባዱ ጥያቄያችሁ መሰለኝ። ይሄን ካልመለስኩት እኔ ራሱ በጣም በሳጨው። ሶስት ምን አይነት የብራር ኪዩ የጻፍከው ሰው ጽሁፉን የከለር ምን የከለር ልብስ ሶስት ማይመቸው ነው የሚመቸው የሚለው የሚወደው የሚችለው የሚወደው ከለር ምንም የሚወደው ሶስት ደግሞ አሪፍ ጥያቄ ነው። ምን ቤተክርስቲያን ሰው እንደነገርኩሽ እንደኛ ምን አለ ቀለል ብታረግ እኮ አስጨነቃችሁን እኮ ሸበዱ ነበር ማታ ነው ነጥቶካል ዛሬ አዳር ነበር ያየው ነው ግን ብሮ black man black you can see me ሆን ተብለ ተደረገ how could we know ምን አይነት ጥያቄ ነው no ስለኔ እኮ ነው ጠየቀው so አሁን ወደ ዴራችን እንሄዳለን how is that possible እዛ ላይ መውጣት
ይሄንን ሆረር ፊልም መስሏል። ይሄ ነው በጣም ያሳዝናል። አንቺ ባግሽ አንወጣማ እንዴት ነው የምንወጣው? መሰላል ተዘጋጅ መሰላል አላሉ እሺ እንዴት እንሰራበታለን በደምብ በዚህ ጋር ነው እናቱ በስ ካሜራውን በደንብ ያዙ። አልተበላችም። ክፈተው ስትወርድ ጋድስ ፕላን ሺ ፋይንድ ሰዓቱ ማለት ነው። እናንተማ ቢሆን እንደናንተ አገኙ አምጣው ሲያስጠሉ። አይ ሴፍ ነው ውጡበት። አምጣው እንዴ አሁን ቀረጻው ግን ከላይ ማን ድሮን ያስፈልገናል። በእርግጥ ግን ቃላብ እስቲ በካሜራ ይገኛል። ቃላብ ምን እየሰራክ ነው? ናገራት እንጂ ካሜራ ዴሩ ከሆነ ሂጂ ታች ከዛ ጋር ቀረጻ አንተ ከዛ ጋር በቪዲዮ ነው። አንተም ሞተህ አንድ አይነት ዳንስ ነው የምትደንሱት። ማን አንድ አይነት ዳንስ ነው አልደንሱ የሚገባው። ይሰምጣል እስቲ እንዴት ነው የሚወርዱት? ቤብ አሪካ እረስታ ሳዝን በእናትህ ጎበዝ ዳንሰኛ ነች። እውነት ምች ወይኔ ተመልሰን መተናል። ቆይታችን ይሄንን ይመስል ነበረ። አይ ሆፕ እንደወደዳችሁ ተስፋ እናደርጋለን። ፎር ኔክስት ታይም ደግሞ እናንተ ዴር የምታደርጉንን መንገድ እናመቻቻለን ለተሸነፈ ሰው። ያ ኤግዛክትሊ። እና ሌላ እንዲመጣላችሁ የምፈልጉት ሰው ካለ ኮሜንት ላይ ጻፉልን። ኤም ፕላስ ትእዛዝ ሰብስክራይብ አድርጉን። ቤተሰብ ያልሆናችሁ ሰዎች ቤተሰብ ሁኑ። እንደ መጀመሪያ እንግዶቻችን ስለመጣችሁ በጣም እናመሰግናለን። በጣም የምንወዳችሁ እናመሰግናለን። እኛም በጣም እንወዳችኋለን። እና ለዚህ አሁን በቅርቡ ዩቲዩባቸውን ይጀምራሉ። ለነሱ ፕሮግራም የመጀመሪያ እንግዳ ምን ሆኖ እኛ ነን ኦብቪየስሊ ሆፕፉሊ። እና ሊንካቸውን ላይክ ዲስክሪፕሽን ላይ እናስቀምጥላችኋለን። ሁሉንም ሊንካቸውን ኢንስታግራም እና እንትን ያላችሁ ቲክቶክ። ሶ ፋይናሊ እኛ ነን ያሸነፍነው። ተሸንፈናል ዛሬ። በጣም ከፍቷቸዋል ላይ ነው